ቲክቶክ ላይ ቪዲዮ ዳውንሎድ ስታደርጉ ዋተርማርክ እያመጣ ካስቸገራችሁ በቀላሉ ያለ ዋተርማርክ ኳሊቲ የሆነ ቪዲዮ የሚሰጣችሁን አፕሊኬሽን በዛሬው ቪዲዮ እጠቁማችኋለሁ። እናንተም ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን እንሄዳለን። የአፕሊኬሽኑ ስም ኖ ዋተርማርክ ቪዲዮ ዳውንሎደር ይባላል። በቀላሉ ወደ አፕ ስቶር ወይም ፕላይ ስቶር ገብታችሁ ዳውንሎድ ማድረግ ትችላላችሁ። ቀጥታ ወደ ፕላይ ስቶር ምሳሌ እኔ የምጠቀመው ስልክ ZTE ስለሆነ ፕላይ ስቶር ነው ያለው። ፕላይ ስቶር ጋር ገብታችሁ ኖ ዋተርማርክ ቪዲዮ ዳውንሎደር ብላችሁ ጽፋላችሁ። ኖ ዋተርማርክ ቪዲዮ ዳውንሎደር እኔ ኦሬዲ ሰርች አድርጌው ስለነበር ጽፉ እዚህ ጋር መጥቶልኛል። እሱን ክሊክ አደርጋለሁ። ብዙ ዝርዝሮች አሉ እዚህ ጋር የተለያዩ አፕሊኬሽኖች የተሰሩ ስላሉ ያለ ዋተርማርክ ዳውንሎድ የሚያደርጉ እናንተ የምትመርጡት ኖ ዋተርማርክ ቪዲዮ ዳውንሎደር የሚል እዚህ ጋር አለላችሁ። እሱን ክሊክ አድርጉት። ኦሬዲ ዳውንሎድ ስላደረኩት ኦፕን ብሎ ነው የሚመጣ። እናንተ ዳውንሎድ አድርጋችሁ እንደጨረሳችሁ እዛው አፕሊኬሽኑ ላይ ሄዳችሁ አፕሊኬሽኑ እንዲጀምር አድርጉት። የሆኑ ስቴፖች አሉ፣ 1-3 ስቴፖች። እነሱን ክሊክ እያደረጋችሁ እንዳለፋችሁ ራሱ አውቶማቲካሊ ምንም አይነት ቬሪፊኬሽን ኢሜል ምን አይጠይቅም፣ ዳይሬክት ነው የሚሰራው። ያንን ፕሮሰስ ከጨረሳችሁ በኋላ ወደ ቲክቶካችን እንገባለን። ቲክቶካችን ገብተን ዳውንሎድ ማድረግ የምትፈልጉትን ቪዲዮ ለምሳሌ እኔ ዳውንሎድ ማድረግ የፈለኩት ቪዲዮ ይሄ ነው ብዬ አለው። እዚህ ጋር የሼር ምልክት ይታያችኋል። እዚህ ጋር የሼር ምልክቷን እንነካታለን። የሼር ምልክቷን እንደነካናት እዚህ ጋር አፕሊኬሽን ሊስቶች ይመጡልናል። ዋትስአፕ፣ ፌስቡክ እያለ ይቀጥላል። ብዙ አፕሊኬሽኖች ስልካችን ላይ ያሉትን ሊስት ያደርግልናል። ሞር የሚለውን እንነካለን። ሞር የሚለውን ስንነካ እዚህ ጋር በጣም ብዙ አፕሊኬሽኖች አሉ። ስልካችን ላይ ያሉትን በሙሉ እዚህ ጋር ያሳየናል። እኛ ዳውንሎድ ማድረግ የፈለግነው በዚህኛው በቪዲዮ ዳውንሎደር በሚለው ነው። ቅድም ያወራናት ይቺ ነች። እሷን ቀጥታ ክሊክ እናደርጋታለን። እሷን ክሊክ እንዳደረግነ ልክ እንደዚህ ዳውንሎድ MP4 ዳውንሎድ MP4 በብራኬት HD የሚላለ ዳውንሎድ MP4 ዋተርማርክ ያለው ይላል። ከታች በMP3 ኦዲዮውን ብቻ ዳውንሎድ ማድረግ ትችላላችሁ ይላል። እኛ የምንፈልገው ሃይስት ኳሊቲ ያለው በHD ነው። በMP4 ብቻ ሲሆን ሜጋባይቱ ያንሳል። HD ባደረግነው ቁጥር ሳይዙ እየጨመረ ነው የሚሄድ። ለቪዲዮ ሞር ኳሊቲ ቪዲዮ ከፈለጋችሁ HD የሚለውን ተጠቀሙ። እንዲሁ ኳሊቲው ቀነስ ያለ ከፈለጋችሁ ደግሞ MP4 ብቻ የሚለውን ክሊክ ማድረግ ትችላላችሁ። እኔ አሪፍ ቪዲዮ ስለምፈልግ ኳሊቲ የሆነ ቪዲዮ ስለምፈልግ HD የሚለውን ነው ክሊክ ማደርገው። እሱን ክሊክ ስታደርጉ እንደዚህ ቪዲዮውን ዳውንሎድ ማድረግ ይጀምርላችኋል። ቪዲዮአችን ዳውንሎድ አድርጎ እየጨረሰ ነው። በዚህ መልኩ ጨርሷል። እዚህ ጋር ፊኒሽድ ብሎ ያስቀምጥልናል። እዚህ ጋር ፊኒሽድ የሚል አለ። ፊኒሽድ 3 ይላል። ካሁን በፊት 2 ቪዲዮ ዳውንሎድ ስለተደረጉ ነው። አሁን ሶስተኛውን 3 ብሎ ጽፎልናል። ጨርሰናል። ይሄ አፕሊኬሽን ዋተርማርኩን ማጥፋት ብቻ ሳይሆን በጣም አሪፍ ሌላ የሚጠቅም ፊቸር አለው። እሱ ምንድነው? ቪዲዮ ዳውንሎድ ስናደርግ አንዳንዶቹ እዛው ላይ እንዳለ በዋተርማርክም ቢሆን ዳውንሎድ እንድናደርግ ይፈቅዱልናል። ለምሳሌ ይሄኛውን ቪዲዮ ስናይ እዚህ ጋር ዳውንሎድ የሚል ይመጣል። እሱን ነክተን ዳውንሎድ ማድረግ እንችላለን። በሌላ ይሄኛውን ቪዲዮ ስንመለከት ደግሞ ዳውንሎድ ማድረግ አንችልም። እዚህ ጋር የዳውንሎድ ኦፕሽን የለም ጭራሽ። ስለዚህ ቀጥታ ልክ እንደቀድሙ ይችን ሼር ምልክቷን እንነካለን። እዚህ ጋር እንደቀድሙ ወደ ጎን ስክሮል አድርገን ሞር የሚለውን እንነካለን። ይችኑ አፕሊኬሽን ቀጥታ እንነካታለን። ቅድም የተጠቀምነውን ፕሮሰስ ቅድም እንደሄድንበት ፕሮሰስ መሰረት በዛ መንገድ ቪዲዮውን ዳውንሎድ ማድረግ እንችላለን። በእርግጠኝነት ይህንን ቪዲዮ እንደወደዳችሁት አልጠራጠርም። በቀጣይም እንደዚህ አይነት አሪፍ ቲፖች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።